የቅድስት አርሴማ አንድነት ገዳም ላይ በተፈጸመ የድሮን ጥቃት በገዳሙ የነበሩ 2 ሴቶች ወዲያውኑ ህይወታቸው አልፏል። ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። 30 ሰው በዩቲዩብ ተቀጥራለህ እንኳን አንተ አይደለም አይሾ ሆስፒታል 30 ሰራተኛ የለው። እነሱ ጋር ለመቆየት በጣም ነበር የጣርኩት። የእናቴን ስሟን ላለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቅም። እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የአርቃም ቪዲዮ ቢለቀቅብኝ ወላሂ አላፍርበትም። ወላሂ ሰላም ውድ የተከበራችሁ እና የተወደዳችሁ ቤተሰቦች እንደምንቆያችሁ በአዲስ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮ የምናየው 3 ዋና ነገሮች እናያለን። አንደኛው የመጀመሪያው በአንድ ገዳም ላይ በመነኮሳት ላይ በድሮን በተፈጸመ ጥቃት ላይ ብዙ መነኮሳት እንደተገደሉ ተሰምቷል። በዚህም መረጃ ላይ በስፋት እናያለን። በሁለተኛ ደረጃ የምናየው እሸቱ መለሰ የዶንኪ ቲዩብ ባለቤት ኪሳራ ገጥሞታል። እስቲ በዚህም ዙሪያ ላይ በሰፊው እናያለን። በመጨረሻ ላይ ደግሞ አንዲታችን ከእስልምና ወደ ክርስትና መጥቼ ያለው ብላ በሎዛ ኢንተርቪው ላይ ካደረገች በኋላ ደግሞ እኔ አይደለሁም በማለት አንዳንድ ውዝግቦች ተነስተዋል። በዚህ ዙሪያ ላይ በሰፊው እናያለን። ስለዚህ ሁላችሁም እስከ መጨረሻው ድረስ ተከታተሉ። እጅግ አሳዛኝ ዜና ተሰምቷል። ዛሬ ሐምሌ 15 ቀን 2018 ዓ.ም በአማራ ክልል መካነ ሰላም በአባይ ወንዝ ዳርቻ በሚገኘው የቅድስት አርሴማ አንድነት ገዳም ላይ በተፈጸመ የድሮን ጥቃት በገዳሙ የነበሩ 2 ሴቶች ወዲያውኑ ህይወታቸው አልፏል። በጥቃቱ ሌሎች በርካታ ሰዎች የቆሰሉ ሲሆን ድርጊቱ የተፈጸመው በአካባቢው የፋኖ ኃይሎች ከትመዋል በሚል ምክንያት እንደሆነ ምንጮች ገልጸዋል። ገዳሙ ላይ ተግባረ እድ ስራ እየሰሩ ባሉበት ሰዓት ላይ ከየት ይምጣ አውቅም በድሮን እህቶቻችን ልጆቻችን ተጨፈጨፉብን። እዚህ ገዳሙ አካባቢ ላይ ምንም የሌለበት የሰላማዊ ቦታ ማንኛውም ሰው ሲገባ ለጸሎት እንጂ ለሌላ ኃይል እንደማይገባ ሁሉም ለቤተ ክርስቲያን ግልጽ ነው ለሚመኑም እና እኛ በማናውቅበት ቦታ በምንም በሌሉበት ቦታ ልጆቻችንና ህፃናትን መነኮሳቱን ማለት ነው ሁሎችንም ጨፈጨፈብን። እንግዲህ የኢትዮጵያ ህዝብ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ተከታዮች ይሄንን ነገር ሁሉ የምታዩት ተግባር ቤት ወይም የገዳማውያኑ የእንጀራ መቆለኛ የእንጀራ መስጫ ይባላል። በእኛ ተግባረ እድ አላቸው። እዚህ ጋር ይሄንን የምታዩትን ውድም ያደረገው እንግዲህ በድሮን በተጣለ ነው። ቪዲዮ እንዳያችሁ ነው እንግዲህ በጣም ነው የሚያሳዝነው። ነፍሳቸውን ይማር። ሁላችሁም ኮሜንት ላይ ነፍሳቸውን ይማር እያላችሁ ጻፉ። ወደ ቀጣይ ቪዲዮ እንሄዳለን። እሸቱ ደግሞ ሰሞኑን ምን እንዳጋጠመው ቪዲዮውን አይተን እንመለሳለን። ወደ ቪዲዮ ኮሜዲያን እሸቱ ምንድን ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። አሁን ይህንን ሳወራ ፈገግ ለማለት ብሞክርም ውስጤ ግን በታላቅ ጭንቀት ውስጥ ይገኛልን ብሏል። እሸቱ እንዳለውም ዶንኪ ቲዩብ በገጠመው ከባድ የኢኮኖሚ ቀውስ ምክንያት በርካታ ሰራተኞችን ከስራ ቢያሰናብትም አሁን የቀሩትን 46 ሰራተኞችም ይዞ መቀጠል ባለመቻሉም ቀሪዎቹ ሰራተኞች ለማሰናበት ከጫፍ መድረሱንም አስታውቋል። እሸቱ አክሎም እናም ዶንኪ ቲዩብን እዚህ ያደረሳችሁት እናንተ ናችሁ። ታዲያ ዛሬም የመጨረሻው ጥያቄ አንድ ነው። በዚህ አስቸጋሪ ሰዓት ከጎናችን አላችሁ ወይ በማለት ኮሜዲያን እሸቱ በተማጽኖ ጠይቋል። አንተ ሰው አክባሪ ነው፣ ሁሉንም ሰው ታከብራለህ። አንተ ደግነ ማንም ሰው ላይገባ ያውቃል። አንተ ደግነትን ማንም ባያውቅንም እግዚአብሔር ግን ይቆጥራል። ሲመል በጣም እንወዳለን። አንተ ልክ እንደሌላው ሰው ብቻ ሳትሆን አንተ የተለየ ነህ። እግዚአብሔር ዝም ብሎ አንተን አይተውህም። አንተን ከዚህ በላይ ከፍ ነው የሚያደርግህ። ቪዲዮ እንዳያችሁ ነው እንግዲህ እሸቱ በዚህ ሰሞን ላይ ዶንኪ ቲዩብ ኪሳራ እየገጠመ ነው። በዚህ ዙሪያ ደግሞ ዮኒ ማኛ የተናገረበት ቪዲዮ አለ። እሱን አይተን እንመለሳለን። ወደ ቪዲዮ 30 ሰው በዩቲዩብ ተቀጥራለህ እንኳን አንተ አይደለም አይሾ ሆስፒታል 30 ሰራተኛ የለው። አይሾ ሆስፒታል ነው ማወራ ዓለምን ሲዞራት የሚውለው አይሾ ሆስፒታል ጋርዶች አሉት። ከዛ እሱ አለ የሆነ ሰው አለ አለቀ። ምን ይፈጠር ተብሎ ነው 30 ሰራተኛ 50 ሰራተኛ አለኝ ለዩቲዩብ ላይ?
70 ነው እኮ ጭራሽ። ወይ አንተማ መሬት አነጥፈ ትለምናለህ አባቴ። አይሆንም እንዴ ለዩቲዩብ ለ30 ልትበላ ከባድ ነው። ትሬንዱ አሁን ጥብሱ ቲክታክ ነው። ቪዲዮ እንዳያችሁ ነው እንግዲህ ዮኒ ማኛ ስለ ዶንኪ ቲዩብ ስለ እሸቱ በሰፊው ነው ተናገረው። እስቲ የዮኒ ማኛ ሐሳብ ትክክል ነው ወይስ ትክክል አይደለም? እስቲ ሁላችሁም ኮሜንት ላይ አሳውቁ። ወደ ቀጣይ ቪዲዮ ስንሄድ ደግሞ ሰሞኑን አንዲታችን ከእስልምና ወደ ክርስትና መጥቻለሁ ብላ በሎዛ ሚዲያ ላይ ተናግራ ነበር። በእርሷ ዙሪያ ላይ ውዝግብ እየተነሳ ነው። እስቲ ኢንተርቪው ያደረገችውን ቪዲዮ አይተን እንመለሳለን። ወደ ቪዲዮ መስጊድ ላይ የነበረሽን ነገር እናንሳ። ትምህርቶችሽን በዝርዝር ነገር የተማርሻቸውን ለምሳሌ አሁን ቁርአን ስንት ክፍል ነው ያለው? 30 ሐፍዘሻል አላፈዝሽም? ሐፊዘል ቁርአን ሳይሆን ቁርአን ግን አክተም ያለው ማለት ሙሉ ቁርአንን አነባለሁ ማለት ነው። ሂፍዝ ከተባለ ደግሞ ቁርአኑ ተዘግቶ በጭንቅላታ ብቻ መያዝ አለበት። 30 ጁዝ 114 ሱራ ማለት ነው። 114 ምዕራፍ እንደዛ ሙሉ በጭንቅላታ ተዘግቶ ሲሆን ቁርአን ገልጬ ግን አነባለሁ። ከዛ ጁዝ አልአወል ጁዝ አሳኒ ሳድስ ሙሐደራ 40 ሐዲስ ተንቢሃት ኡሱስ 30 አሁን እነዚህን የተማርኳቸው ናቸው። ሁሉም ይለያሉ። አቂዳ ነው መማራውም ሁለቱን ያወዳደርኩ ነው። አህባሽና ወሃቢዩን ያወዳደርኩ ነው። የትኛው ልክ ነው? እነሱ ጋር ለመቆየት በጣም ነበር የጣርኩት። በቃ የእናቴን ስሟን ላለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር። በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ እንድትወጪ ምክንያት የሆነሽ ምንድነው? 11 ክፍል ስንገባ ሃይስኩል በጣም ብዙ ኦርቶዶክሶች አሉበት አካባቢ ነው። ሃይስኩሉ ምንድን ነበር? ሃይስኩል ነው ኮምቦቻ ሃይስኩል ነው የሚባለው። ሃይስኩል ስማር በጣም ብዙ ኦርቶዶክስ ጓደኞች አፈራው። እሺ። እና ከነጠላ ከቦርሳቸው አይጠፋ። ወደ ቤት ስንመጣ መድኃኔዓለም ደብር ሲሳለሙ አይቻለሁ። ውጭ ላይ ቆመው ነው የሚሳለሙት ቦርሳቸውን ይዤ ምናምና ድርጊታቸው ይስበኝ ነበር። እንዴት ነበር ድርጊታቸው? ሲያሳውሽ ዩኒፎርም ያወልቃሉ። ከዛ ዩኒፎርም ካስገቡት በኋላ ቀሚስ ይለበሳል። እኛ ጋር በተለም እሺቲ ነው የሚበዘውተር። ከዛ ነጣላቸውን አውጥተው ውዳሴ ማርያም እኔ መጽሐፍ ቅዱስ ነበር መስና የምታይ እና እሷን ይዘው ይገባሉ። ከ40 እስከ 1 ሰዓት ቆያሉ። ያን ሰዓት ቁጭ ብዬ ነው ተጠብቃቸው እና የሆነ እምነቱ ላይ ያሾፍበት ስለነበር ትክክለኛ አምላክ ሆንክ ታመጣኛለህ ነው ምለው። ከዛ ጸለያቸው ምናምን የኮምቦልቻ መድኃኔዓለም እሺ በቃ እስኪ አንተ ትክክለኛ አምላክ ሆንክ ታመጣኛለህ ካልሆነ አልሆነም። እና እንደዛ ብዬ እኔ ጸሎት ነግሬው ስንሄድ እከራከራቸው ነበር። ለምንድን ነው ለስላድን የምትሰግዱት? አይሆንም እኮ አይወለድም። አምላክም ይወለድ ከሆነ እሱን የወለዳት ማን ፈጠራት? በጣም ነው ማወዛገባቸው። ከአንቺ ጋር ከርክራ አይሆንም ወይ ከሁለቱ አጥቶኝ ብቻ ምረጭ ነበር መባሉ። ግን በውስጤ ትክክለኛ አምላክ ከሆንክ አንተ ታመጣኛለህ። ቪዲዮ እንዳያሽ ነው እንግዲህ ኢንተርቪውን ስታደርግ እሷ ናት። ይሄንን ደግሞ ኤአይ ነው ማለት አንችልም። እናንተም ደግሞ አይታችሁ ፍረዱ። ሙሉን ቪዲዮ በሎዛ ሚዲያ ላይ ተለቋል። ሁላችሁም ማየት ትችላላችሁ። ወደ ቀጣይ ቪዲዮ ደግሞ ስንሄድ እሷ ደግሞ ይሄንን ኢንተርቪው ካደረገች በኋላ ይሄንን ኢንተርቪው እኔ አይደለሁም ያደረኩት ያለች ነው። እስቲ ቪዲዮ ላይ እንመለሳለን። ለቪዲዮ السلام عليكم ورحمة الله وبركاته. እንዴት ናችሁ? ደህና ነኝ والله الحمد لله رب العالمين. እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩ እኔ ኢንተርቪው ተደርጌ አላቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሳመር ነው የምትባለው። ተወልጄ ያደኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንታሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። 2 እህቶች አሉኝ። ሀውለት መሐመድ ኢማምና ኡሙል ኸይር መሐመድ የምትባል እህት አለችኝ። ኡስማ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ።
ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው እና ያየሁት ቪዲዮ ወላሂ ለአዚምን በጣም ነው የደነገጥኩትኝና ጓደኛዬን እጅስ ከማማከር አላቅም ወላሂ ለአዚም እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የእርቃን ቪዲዮ ቢለቀቅብኝ ወላሂ አላፍርበትም ወላሂ እኔ ሙስሊም ነኝ ዛሬም ነገም በእስልምና ውስጥ ነው የምኖረው ተወለድኩትም በእስልምና እምነት ውስጥ ነው የምሞተውም በእስልምና እምነት ውስጥ ነው ሶ ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ ይቅር በሉኝ ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምእመናን ድረስ ወላሂ አውፉ በሉኝ ምን አይነት ሚስቴክ እንደሆነ አላቅም ቪዲዮ ስቀረጽም አላቅም ይሄን ቃልም ስናገረውም ወላሂ አላሁ አለም አላስታውስም እንደዚህ አይነት ቪዲዮም ሰርቼ አላቅምም ወደፊትም አልሰራም እና ይሄ ጉዳይ ፊቱ የኔ ነው ድምጹ የኔ ነው አምኛለሁ በጣም ይቅርታ ለሱ ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም የትድረስ እንደሚሄዱ እናያለን እና በጣም ይቅርታ ወላሂ ለአዚም በጣም ይቅርታ በቃ እኔ ሌላ ምንም ልላችሁ መሆን ላይ ያለበት ስሜት ጥሩ አይደለም ያየሁት ነገር በጣም እሺ ተመልሰን እንተናል ቪዲዮ እንዳያችሁ ነው እንግዲህ በዚህም ዙሪያ ደግሞ አንድ ወንድማችን በሰፊው የተናገረበት ቪዲዮ አለ እርሱን አይተን እንመለሳለን ወደ ቪዲዮ በዚህች ልጅ ጉዳይ የጠራና የተረጋገጠ መረጃ ልሰጣችሁ ነውና ይህ ቪዲዮ ከደረሳችሁ 15 ጊዜ ኮፒ ሊንክ አድርጉ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እታችን እንደምትናገረው ከሰሞኑ ሎዛ ሚዲያ ላይ ቀርባ ከእስልምና ወደ ክርስትና ተመልሻለሁ ብላ ማብራሪያ ሰጣ ነበር ተናግራ ነበር ይህንንም የሚያረጋግጡ በቂ ማስረጃዎች አሉ ለምሳሌ በዩኒቨርሲቲ ትምህርቷ አብሯት የተማሩ ጓደኞቿ እየተናገሩ ይገኛሉ አቡነ ሐራ ድንግል ጸበል ስትጠመቅ አብሯት የነበሩ ጓደኞቿም እንዲሁ ምስክርነት እየሰጡ ይገኛሉ የሆነ ሆኖ ልጅቷ ግን በፍርሃት ውስጥ በሚመስል ነገር ላይ ሆና አሁን ድጋሚ ቪዲዮ ላይ የተናገርኩት እኔ ነኝ ድምጹም የኔ ነው ቪዲዮም የኔ ነው ነገር ግን በምን መንገድ እዛ ቦታ ላይ ተገኝቼ እንደተናገርኩ አላስታውስም ብላ ተናግራለች እንግዲህ አደንዝዘውኛል ወይም አፍዘውኛል የምትለው በሷ ጉዳይ ላይ ሶስት ነገሮች ነው የሚነሱ አንደኛ ኤአይ ነው ይላሉ ሁለተኛ ደንዝዣለሁ ትላለች ሶስተኛ የአይምሮ እክል አለባት እየተባለ ነው ሶስቱም ነገሮች ግን ውሸት ለመሆናቸው ማረጋገጫ ልስጣችሁ አንደኛ ኤአይ እንዳልሆነ ያው መቼም የተማረ ሰው ፊደል የቆጠረ ሰው ይረዳዋል ብለን እናስባለን እንደዚህ አይነት የኤአይ ቪዲዮ የለም ለዚህ ማረጋገጫው ደግሞ ራሱ ሎዛ ሚዲያ ካሜራ ላይ ያልተቆራረጠውና ዋናው አንድ ሰዓት ከምናምን የሚፈጀው ትክክለኛው ኢንተርቪው አለ ስለዚህ የሚመለከተው የጋ አካል ሄዶ ይሄንን ማረጋገጥ ይችላል ማለት ነው ሁለተኛ ደግሞ ደንዝዤ ነው ፈዝዤ ነው እንዳትል ሎዛ ሚዲያ ቢሮ ላይ ሁለት ጊዜ በአካል ተገኝታ ነው የተነጋገረችው በሁለተኛው ቀን ነው ቀረጻው የተደረገው ሲቀጥል አንድ የደነዘዘ ሰው የፈዘዘ ሰው አንድ ሰዓት ከምናምን ሙሉ የራሱን የህይወት ታሪክ ሳይሳሳት ነጥብ በነጥብ ሊናገር አይችልም ሲቀጥል ፊቷን አይተን መረዳት ምንችለው ነገር ነው የደነዘዘ ሰው የፈዘዘ ሰው የሆነ ነገር የተደረገበት ሰው ፊቱን አይተን እንኳን መለየት ይቻላል ሌላው ደግሞ በህክምና መረጋገጥ የሚችል ነገር ነው በዚህ ባለፈው አንድ ወር ውስጥ ምን ማደንዘዣ ወስዳ ነበር አይምሮዋን የሚያስት ነገር የሚለውጥ ነገር ምን ወስዳ ነበር የሚለውን ሐኪሞች ማረጋገጥ ይችላሉ ሶስተኛው የአይምሮ በሽተኛ ናት ለተባለው ከሐኪም ቤት የአይምሮ በሽተኛ ለመሆኗ ማረጋገጫ ማቅረብ ከቻለች ልንቀበላት እንችላለን ግን እንደማታቀርብ እርግጠኞች ነን ካላቀረበች ደግሞ ሚዲያው ስም ማጥፋት ተከፍቶብኛል ብሎ መክሰስ ይችላል የሆነ ሆኖ እኛ ኦርቶዶክሳውያን እንዲህ አይነት ድራማ ውስጥ አንገባም አንድ ሴት ተመለሰች ብለን እንቧ ከረዩ የምንል ሰዎች አይደለንም በመምጣቷ እንደ ሰማይ መልእክት ልንደሰት እንችላለን ከዛ ውጭ ግን 100 ሰው ቢሄድ 10 ሰው ቢመጣ ዞሮ ጥቅሙ ለራሳቸው ነው እንጂ ቤተክርስቲያኒቱን ሐሰተኛ ወይም እውነተኛ አያረጓትም ማለት ነው መሰረቷ ክርስቶስ ስለሆነ እታችን እንወድሻለን አሁን ያለሽበትን ሁኔታ በደንብ እንረዳለን ኢንተርቪው ከሰጠሽ በኋላ ለምን ሐሳብሽን ሽፍት እንዳስደረጉሽም እናቃለን ዞሮ ግን ሐቁ ይሄ ነው በዚህች ልጅ ጉዳይ የጠራና የተረጋገጠ መረጃ ልሰጣችሁ ነውና ይህ ቪዲዮ ከደረሳችሁ 15 ጊዜ ኮፒ ሊንክ አድርጉ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እታችን እንደምትናገረው ከሰሞኑ ሎዛ ሚዲያ ላይ ቀርባ ከእስልምና ወደ ክርስትና ተመልሻለሁ ብላ ማብራሪያ ሰጣ ነበር ተናግራ ነበር ይህንንም የሚያረጋግጡ በቂ ማስረጃዎች አሉ ለምሳሌ በዩኒቨርሲቲ ትምህርቷ አብሯት የተማሩ ጓደኞቿ እየተናገሩ ይገኛሉ አቡነ ሐራ ድንግል ጸበል ስትጠመቅ አብሯት የነበሩ ጓደኞቿም እንዲሁ ምስክርነት እየሰጡ ይገኛሉ የሆነ ሆኖ ልጅቷ ግን በፍርሃት ውስጥ በሚመስል ነገር ላይ ሆና አሁን ድጋሚ ቪዲዮ ላይ የተናገርኩት እኔ ነኝ ድምጹም የኔ ነው ቪዲዮም የኔ ነው ነገር ግን በምን መንገድ እዛ ቦታ ላይ ተገኝቼ እንደተናገርኩ አላስታውስም
ብላ ተናግራለች። እንግዲህ አደንዝዘውኛል ወይም አፍዘውኛል የምትለው በሷ ጉዳይ ላይ ሶስት ነገሮች ነው የሚነሱ። አንደኛ ኤአይ ነው ይላሉ፣ ሁለተኛ ደንዝዣለሁ ትላለች፣ ሶስተኛ የአእምሮ እክል አለባት እየተባለ ነው። ሶስቱም ነገሮች ግን ውሸት ለመሆናቸው ማረጋገጫ ልስጣችሁ። አንደኛ ኤአይ እንዳልሆነ ያው መቼም የተማረ ሰው ፊደል የቆጠረ ሰው ይረዳዋል ብለን እናስባለን። እንደዚህ አይነት የኤአይ ቪዲዮ የለም። ለዚህ ማረጋገጫው ደግሞ ራሱ ሎዛ ሚዲያ ካሜራ ላይ ያልተቆራረጠውና ዋናው 1 ሰዓት ከምናምን የሚፈጀው ትክክለኛው ኢንተርቪው አለ። ስለዚህ የሚመለከተው የህግ አካል ሄዶ ይሄንን ማረጋገጥ ይችላል ማለት ነው። ሁለተኛ ደግሞ ደንዝዤ ነው ፈዝዤ ነው እንዳትል ሎዛ ሚዲያ ቢሮ ላይ 2 ጊዜ በአካል ተገኝታ ነው የተነጋገረችው። በሁለተኛው ቀን ነው ቀረጻው የተደረገው። ሲቀጥል አንድ የደነዘዘ ሰው የፈዘዘ ሰው 1 ሰዓት ከምናምን ሙሉ የራሱን የህይወት ታሪክ ሳይሳሳት ነጥብ በነጥብ ሊናገር አይችልም። ሲቀጥል ፊቷን አይተን መረዳት የምንችለው ነገር ነው። የደነዘዘ ሰው የፈዘዘ ሰው የሆነ ነገር የተደረገበት ሰው ፊቱን አይተን እንኳን መለየት ይቻላል። ሌላው ደግሞ በህክምና መረጋገጥ የሚችል ነገር ነው። በዚህ ባለፈው 1 ወር ውስጥ ምን ማደንዘዣ ወስዳ ነበር፣ አይምሮዋን የሚያስት ነገር የሚለውጥ ነገር ምን ወስዳ ነበር የሚለውን ሐኪሞች ማረጋገጥ ይችላሉ። ሶስተኛው የአይምሮ በሽተኛ ናት ለተባለው ከሐኪም ቤት የአይምሮ በሽተኛ ለመሆኗ ማረጋገጫ ማቅረብ ከቻለች ልንቀበላት እንችላለን። ግን እንደማታቀርብ እርግጠኞች ነን። ካላቀረበች ደግሞ ሚዲያው ስም ማጥፋት ተከፍቶብኛል ብሎ መክሰስ ይችላል። የሆነ ሆኖ እኛ ኦርቶዶክሳውያን እንዲህ አይነት ድራማ ውስጥ አንገባም። አንድ ሴት ተመለሰች ብለን እንቧ ከረዩ የምንል ሰዎች አይደለንም። በመምጣቷ እንደ ሰማይ መልእክት ልንደሰት እንችላለን። ከዛ ውጭ ግን 100 ሰው ቢሄድ 10 ሰው ቢመጣ ዞሮ ዞሮ ጥቅሙ ለራሳቸው ነው እንጂ ቤተክርስቲያኒቱን ሐሰተኛ ወይም እውነተኛ አያረጓትም ማለት ነው። መሰረቷ ክርስቶስ ስለሆነ እህታችን እንወድሻለን። አሁን ያለሽበትን ሁኔታ በደንብ እንረዳለን። ኢንተርቪው ከሰጠሽ በኋላ ለምን ሀሳብሽን ሽፍት እንዳስደረጉሽም እናውቃለን። ዞሮ ዞሮ ግን ሀቁ ይሄ ነው። ቪዲዮ እንዳያች ነው እንግዲህ ወንድማችን በስፋት ነው ተናገረው። እናንተም ደግሞ በዚህ ዙሪያ ሀሳባችሁን ሁላችሁም ኮሜንት ላይ አሳውቁ። ተመልካቾቻችን ለዛሬ ነበር ቆይታ ይመስል ነበረ። በቀጣይ ቪዲዮ ተመልሼ እስከሚመጣ ድረስ መልካም ቆይታ እንላችሁ።